ሰላም ክቡራንና ክቡራት ተመልካቾቻችን ከትዴን ቴሌቪዥን ዜና ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። በሁሉም የትግራይ ዞኖች በወያኔ ኢህአዴግ ከፍተኛ ባለስልጣናት እየተካሄደ ያለው ማስመሰያ ስብሰባ በህዝብ ዘንድ ተቀባይነት እንደሌለው ምንጮቻችን አስረዱ። የህዝብን ትክሻ እንደ ድልድይ ተጠቅመው ስልጣንም ሙጥኝ ያሉ የወያኔ ኢህአዴግ ባለስልጣናት በሁሉም የትግራይ ዞኖች እየተዘዋወሩ ህዝብ ለማታለል ስብሰባ ያካሄዱ መሆናቸውን የገለጸው መረጃው በስብሰባው ተካፋይ የነበረው ህዝብ ግን ለ23 ዓመታት ሙሉ የት ወድቃችሁና እንዴት ናችሁ ብላችሁ የማታውቁ ዛሬ ልንክሳችሁ መጥተናል ማለታችሁ በህዝብ ላይ ያላችሁ ንቀት የሚያመለክት ነው እንዳሏቸው ከአካባቢው የደረሰን መረጃ ለማወቅ ተችሏል። በስብሰባው ላይ ተካፋይ የነበሩ ወገኖች በስርዓቱ ላይ ያለውን ችግር ሲገልጹ መልካም አስተዳደር የለም፣ ስራ በቤተሰብና በዘመድ ሆኗል፣ በጦርነት ጊዜ አካላቸው የተጎዱ ወገኖች ተረስተዋል የሚሉና ሌሎችንም ጥያቄዎች ባነሱበት ጊዜ ስብሰባውን ይመሩ የነበሩት የአዲስ አበባ ቡድን ተብለው የሚታወቁት የህወሓት ባለስልጣናት ስዩም መስፍን፣ ስብሃት ነጋ፣ ጸጋይ በርሄ፣ አባይ ፀሐይና ሌሎችም ባለስልጣናት በህዝቡ ለቀረበላቸው ጥያቄ ሲመልሱ ጉድለታችንን እናስተካክላለን በማለት የማይተገበር አስመሳይ ምላሽ እንደሰጡ ታውቋል። ይበንዲ እንዳለ የሥርዓቱ ከፍተኛ ባለስልጣናት በተለየ መንገድ ለሽሬ ከተማ ነዋሪዎች ስብሰባ ቢያካሂዱም በስብሰባው ላይ የቀረበውን ሐሳብ ግን ህዝቡ እንዳልተቀበለውና የነበረው ስብሰባም ያለምንም ፍሬ መበተኑን በመግለጽ ስብሰባው የተጠራበት ቀንና ሰዓትም ህዝቡ ጸሎት በሚያደርግበት ሃይማኖታዊ በዓል በሚከበርበት የፋሲካ ዋዜማ ህዝቡ ወደ ስብሰባ እንዲወጣ በማስገደዳቸው የህዝብ ተቃውሞ እንደገጠማቸው የደረሰን መረጃ አመልክቷል። በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላምና ቡሬ ከተማ የሚገኙ ነጋዴዎች ከገቢያቸው ጋር የማይመጣጠን ግብር እንዲከፍሉ ስለተወሰነባቸው ድርጅቶቻቸውን እንዲዘጉ እየተገደዱ መሆኑን ከአካባቢው የደረሰን መረጃ አመለከተ። በንግድ ስርዓት ተደራጅተው ቤተሰቦቻቸውን ሲያስተዳድሩ የቆዩ የፍኖተ ሰላምና የቡሬ ከተማ ነዋሪዎች በአሁኑ ጊዜ ከአቅማቸው በላይ የሆነና ከገቢያቸው ጋር የማይመጣጠን ግብር እንዲከፍሉ ስለተወሰነባቸው ድርጅቶቻቸው እንዲዘጉ በመገደዳቸው ለኪሳራና ለድህነት መጋለጣቸውና በዚህ ምክንያትም በወያኔ ኢህአዴግ ስርዓት ላይ ያላቸውን ሮሮና ምሬት እየገለጹ መሆናቸው ተገልጿል። መረጃው ጨምሮም ከመጠን በላይ ግብር ተጥሎባቸው ግን ለመክፈል አቅም ስለሌላቸው ከተዘጉ ድርጅቶች መካከል ሙሉ ሆቴል 95000 ብር የተጣለበት፣ ደረጃ ያላቂ ዕቃዎች ማከፋፈያ 135000 ብር የተጣለበት፣ አባይ የኤሌክትሪክ ዕቃዎች ማከፋፈያ 110000 ብር የተጣለበትና ሌሎችም መሆናቸውን ጠቅሶ የነዚህ ድርጅቶች ባለቤቶች እስከ ቤተሰቦቻቸው ችግር ውስጥ መውደቃቸውንም ጨምሮ አስረድቷል። በትግራይ ሰሜናዊ ምዕራብ ዞን ሽሬ እንዳስላሴ ከተማ የፖሊስ አባላት የታጠቁትን መሳሪያ ተጠቅመው በከተማው ነዋሪዎች ላይ በደል ያደረሱ መሆናቸውን ከስፍራው የደረሰን መረጃ አመልክቷል። በሽሬ ከተማ የሚገኙ የፖሊስ ደህንነት አባላት የታጠቁትን መሳሪያ ተጠቅመው በንጹሃን ወገኖች ላይ በደል ያደረሱ መሆናቸውና ከነዚህም የፖሊስ አባላት መካከል 10 አለቃ ተስፋዬ የተባለው ቀደም ሲል በሽሬ እንዳስላሴ ወረዳ ፍርድ ቤት ውስጥ ተመድቦ እየሰራ የቆየ የከተማ ፖሊስ አባል ተኩስ ከፍቶ አደጋ ማድረሱ ተገልጿል። 10 አለቃ ተስፋዬ በታጠቀው መሳሪያ ተጠቅሞ ቀበሌ 03 መንደር 3 ተብሎ በሚጠራው አካባቢ ተኩሶ 2 ሰዎችን ማቁሰሉንና የ3 ልጆች እናት ለሆነችው ሚስቱም ከጧቱ 1 ሰዓት ላይ 2 ጥይት ተኩሶ እንደገደላት የገለጸው መረጃው በተፈጸመው ድርጊት ቅሬታ የተሰማቸው የሽሬ ከተማ ነዋሪዎችም በስርዓቱና አሰቃቂ ግድያ በፈጸመው ግለሰብ ላይ ብሶታቸው እንደገለጹ መረጃው አክሎ አስረድቷል። በትግራይ ሰሜናዊ ምዕራብ ዞን አስገደ ጽምብላ ወረዳ እንዳባጉና ከተማ የሚገኙ ነጋዴዎች ከአቅማቸው በላይ ግብር እንዲከፍሉ በመጠየቃቸው ምክንያት በወያኔ ኢህአዴግ አመራሮች ላይ ከባድ ተቃውሞ ማስነሳታቸው ታወቀ። የእንዳባጉና ከተማ ነዋሪዎች የህወሓት ባለስልጣኖች በጠሩት ስብሰባ ላይ በሚሊዮን የሚገመት ግብር እንዲከፍሉ በመጠየቃቸው ነጋዴዎቹ የተጠየቁትን የግብር ክፍያ ፍትሃዊ አይደለም ብለው እንደተቃወሙና አንከፍልም ካሉት ውስጥ አቶ ጌታቸው ወልቅዬ፣ አቶ ፍጹም ታደሰ፣ አቶ ታደሰ ወቃልኝና ሌሎችም የነጋዴ ማህበረሰቦች እንባ የተናነቃቸው ስሜታቸው እንደገለጹ የደረሰን መረጃ አመልክቷል።
መረጃውን ማስከተልም ስብሰባውን በመምራት ላይ የነበረው የከተማው ከንቲባ ብርሃነ ወረስ የተባለ የሥርዓቱ ካድሬ ነጋዴዎቹ የተባሉትን ግብር እንዲከፍሉ ቢያስፈራራቸውም በሁኔታው የተማረሩ ነጋዴዎች መፍትሄ ለማግኘት ብለው ወደ ትግራይ ምክትል አስተዳዳሪ በየነ መክሩ በመሄድ የተወሰነላቸው ግብር ከአቅማቸው በላይ መሆኑና በዚህ ምክንያትም ለድህነትና ስደት መጋለጣችን አይቀሬ ነው ብለው ላቀረቡት አቤቱታ ምንም አይነት ውጤት እንዳላገኙ መረጃው አክሎ አስረድቷል። ክቡራን ተመልካቾቻችን የነበረን ዜና ይህን ይመስላል። ሰላም ሁኑ።